ሰላም እንዴት ናችሁ? ልሳን ፖድካስት አቤኔዘር እና መቅድም ከእናንተ ጋር ዛሬም ተመልሰን መተናል። ዛሬ ደግሞ የምናወራበት ቶፒክ ምንድን ነው? እግዚአብሔር ፈቃድ። ያ መቅድም የሚያገባት ሚስት ማን እንደሆነች እስካሁን አላወኩም። ስለዚህ ያንን የእግዚአብሔርን ፈቃድ እያየ ነው። ብዙውን ጊዜ ሰዎች የእግዚአብሔርን ፈቃድ ለማወቅ ረጅም ርቀት ይሄዳሉ። አንደኛው የትዳር አጋር መፈለግ ነው። በጣም እዚህ ጋር እሺ ኖ አይ በአንተ ጉዳይ ሳይሆን ብዙዎች የእግዚአብሔር ፈቃድ በጣም የሚፈልጉበት ትላልቅ ውሳኔዎች ናቸው። ለምሳሌ ስራ መቀየር፣ ሙቭ ማድረግ አይደለ? ይሄ በጣም የእግዚአብሔር ፈቃድ ምሪት ክርስቲያን ሆኖ የማይጠይቅ ሰው በጣም ጥያቄ ምልክት ነው። ፋይን እንዲህ ምንም ችግር የለውም፣ ይኸው በቃ ነገሮች በሙሉ እንትን ናቸው። ምክንያቱም ቃሉ ምን ይላል? በራስህ ማስተዋል አትደገፍ ይላል አይደል? ስለዚህ ሁሌም ሰዎች የእግዚአብሔር ፈቃድ ምንድን ነው በዚህ ጉዳይ ላይ በህይወቴ የሚለውን ጥያቄ ይጠይቃሉ። ደግሞ ምንድን ነው አይ ቲንክ ከግራ መጋባትም የሚመጣ ነው። እኔ አሁን ለምሳሌ ግራ ይገባኛል አንዳንዴ። ምን ላድርግ እስኪ ወይኔ የእግዚአብሔር ፈቃድ እንዴት ነው አመለጠችኝ? እንደ እግዚአብሔር ፈቃድ በዚህ አልነበረም ማለት ነው። ከሁለት ስቴፕ በፊት እዛ ጋር ብታጠፍ ነበር። ቅያሱ አመለጠኝ። አሁን ሌላ የራሴ ፈቃድ ላይ ነኝ ወይ ገብተዋል። የሆነ አንክሸስ ያደርጋል ሁላ ማለት ነው ሀሳቡ። ጤነኛ የሆነ አስተሳሰብ፣ ምክንያቱም ከእግዚአብሔር ፈቃድ ጋር መተላለፍ የሚፈልግ ጤናማ የሆነ ክርስቲያን አለ ብዬ አላምንም። የእግዚአብሔር ፈቃድ ምንድን ነው በህይወታችን ትልቅ ጥያቄ ነው እና ያንን ደግሞ ፈቃድ ለማግኘት ሰዎች ረጅም ርቀት ሲሄዱ እናያለን። ኦቪጂ ቦርድ የሚባል ቦርድ ታውቃለህ? የእግዚአብሔር ፈቃድ ነው አይደለም፣ ግን የምር ኒዱ አለ ነው። ሰዎች የሚያስቅ እንትን አለ፣ ስፔክትረም አለ። አንድ ሰው ላይ ነው ይሄ ስፔክትረም ያለው። አንዳንድ ሞመንቶች ላይ እኔ ሁሉን ነገር አውቃለሁ፣ ምን እንደምፈልግ አውቃለሁ፣ የምመራው እኔ ራሴ ነኝ የሚል ልብ አለኝ። ከዛ ደግሞ አንዳንድ ሳይድ ላይ ደግሞ ጥግ ላይ ምን ሆናለሁ፣ ወይኔ ወየው ጠፋልኝ። በተለይ ከባድ ሲቹዌሽኖች ላይ ሲሆን አንክሸስ፣ የህይወት ሲያስጨንቀኝ፣ ጭንቀት ላይ ሲሆን ምናምን ጉዴ ፈላ። ወዴት ነው አሁን የሚቀጥለውን እርምጃ ወዴት መንገድ ነው እንትን የምለው የምራመደው? አስፈርቶኛል። ምክንያቱም ስለሚያስፈራኝ እንትን እላለሁ ማለት። ስለዚህ የሆነ ስፔሻሊ ደግሞ አዝ ክርስቲያንስ እንደ ክርስቲያን ምን እናስባለን? መጽሐፍ ቅዱስ ምን ስናነብ ሱፐርናቹራል ነገሮችን እናነባለን። ስለዚህ በሱፐርናቹራል መንገድ እግዚአብሔር ራሱ መግለጥ አለበት ለእኔ የሚል ቦታ ውስጥ እንገባለን ነው። ማንንም መጠቆም ወይ መናገር ፈልጌ ሳይሆን ግን ምንድን ነው በዛም ምክንያት ምንን ሲክ እናደርጋለን? ለየት ያለ ሬቨሌሽን እንዲመጣለን ልዩ የሆነ በጣም እንደሱ ስትል እኔ በኤርሊ ክርስትና ህይወቴ ውስጥ ማለት ነው እግዚአብሔር በቃ የሆነ ብርሃን በርቶ እዚህ ጋር የሆነ ከድምፅ ጋር ምናምን የሆነ ኮርድ የሆነ የሚገርም ሙዚቃ አለ እዛ ጋር ሂድ ምናምን እንድባል ነው የምፈልገው። በቃ ለየት ባለ ፕሮቪዥንም ስፈልግ በጣም እንትን ነው እሱ another conversation another podcast ነው የሚሆነው። ግን ሞር እግዚአብሔርን ምሪት ስጠይቅ ስፈልግ ከመልካም ቅድም እንዳለው ከመልካም ቦታ ነው የሚመነጨው። ይሄ ማንኛውም መንፈሳዊ የሆነ ሰው የሚኖረው ልምምድ ነው። እግዚአብሔር ሆይ በቃ ላይክ ዳዊት እንደሚያደርገው ማለት ወደ ውጊያ ከመውጣቱ በፊት አይደል ነብዩን ይጠይቀዋል። በቃ እግዚአብሔር ምንድን ነው የሚፈልገው? እንሂድ ወይስ እንዋጋ ወይስ እንቀመጥ? እንመለስ ወይስ እንሂድ? ይሄን በሙሉ መጠየቅ በጣም ትክክል ነው። አሁን ግን ለአዲስ ኪዳን ክርስቲያኖች ምን ይመስላል? ብዙሃኖች ምንድነው ነቢያቶች ጋር ይሄዳሉ። በትንቢት ጸጋ አምናለሁ። ማለትም እግዚአብሔር ለልጆቹ በልዩ በሆነ መንገድ ምሪትን ይሰጣል። በእሱ አምናለሁ፣ በእሱም ተጠቃሚ ይሆኛለሁ በክርስትና ህይወቴ። ግን ያ የዕለት ተዕለት ህይወት አይደለም አይደለ? አንዳንዴ በጣም እንለምደዋለን እሱን። ከዛ ነቢይ ካልተናገረን ነቢይ ይሄንን ስራ ጀምር፣ ነቢይ ከዚህ ስራ ውጣ እስካላለን ድረስ በጣም ዲፐንደንት እንሆናለን። ያ ነቢይ ፍታ ሲልም ልንፈታ እንችላለን ማለት ነው ከእግዚአብሔር ቃል ውጭ የሆነ ነገር። ስለዚህ ሰው በጣም ዴስፕሬት ሲሆኑ በጣም አጣብቂኝ ውስጥ ሲሆን የእግዚአብሔር ፍቃድ ለማወቅ ከእግዚአብሔር ፍቃድ ውጭ የሆኑ ነገሮችን በጣም ከባድ ነው የእግዚአብሔር ፍቃድ ማወቅ። በጣም በዛው ልክ በጣም ቀላል ነው፣ ደስ የሚለኝ ነገር ማለት ነው። አይ ቲንክ አሁን ምን አለ መጀመሪያ ሰው እንዳለ የሆነ ጋይድ ይፈልጋል።
ምሪት ይፈልጋል። ተሰማውም አልተሰማውም በዛ ጊዜ፣ ምክንያቱም ላይፉ ያስታውቃል። ምሪትን ፍለጋ ብዙ ሰው የተለያየ ቦታ ይሄዳል እና በዛ ፍለጋ ውስጥ ወዴት ይኳትናል። አንዳንዴ ጠንቋይ ጋርም የሚሄድ ሰው ይኖራል። አንዳንዴ ሆፕፉሊ ክርስቲያን አይደለም ግን እዛ የሚሄድ ሰው ይኖራል። ጀነራሊ ሰው እንዳለ ማለት ነው። እንትን ውስጥ ስንከተው ሴት ውስጥ ከተን እያየን ከሆነ ጠንቋይ ጋር መሄድ አይታጣም። ከዛ ደግሞ ዋይዝ ሰዎች በቃ ይሄ ሰውዬ የሚለኝ ካደረኩ አሁን ለምሳሌ ሰልፍ ሄልፕ ቡኮች ሁላ ታነብና ማለት ነው እነዚህ ያደረጉትን ወይ ይሄ መጽሐፍ ላይ የተጻፈውን ካደረግኩኝ በቃ ይሄ መልካም ነገር ለእኔ ይሆናል ይላል። ከዛ ደግሞ ክርስቲያኑ የእግዚአብሔርን ፈቃድ የሚፈልገው ደግሞ እግዚአብሔርን ፈቃድ የሚያገኝ የሚመስለው ልክ እንደ ብሉይ ኪዳን ከአንድ ነቢይ ወይ ከአንድ እንትን ነው ብሎ ስለሚያስብ ከአንድ ቄስ ወይ ፕሪስት ይሆናል ብሎ ስለሚያስብ ወደ እነሱ ይሄድና እነሱ የሚናገሩት ነገር እንደ ፋይናል ወይም የመጨረሻ ሴይ እንዳለው የመጨረሻ ንግርት እንደሆነ የመጨረሻ የእግዚአብሔር ቃል በቃ የእግዚአብሔር ቃል ይሄ ነው እንደማለት። ባይ ዘ ዌይ ስቲል በትንቢት እናምናለን። እግዚአብሔር የትንቢትን ጸጋ ለቤተ ክርስቲያን እንደሰጠ እናምናለን። ትንቢት ይሰራል። ግን ያንን እንደ የመጨረሻ እውነት ወይ ኦልቲሜት እውነት ብለን ስንወስድ ግን አይ ቲንክ ትንሽ ችግር አለው ብለን እናስባለን። ምን ሊሆን ይችላሉ ችግሮቹ? ምክንያቱም የእግዚአብሔርን ፈቃድ ስለማወቅ ከማውራታችን በፊት እና እንዴት ማወቅ እንደምንችል ከማውራታችን በፊት ተግዳሮቶቹን ችግሮችን ማውራት ይኖርብናል። ቀላል ነው in a way ግን ደግሞ በጣም ከባድ ነው። ብዙ ችግሮች አሉ። ብዙ ሰዎች የእግዚአብሔርን ፈቃድ ጋር ሲተላለፉ አይተናል። አንዳንዴ አናውቀውም እኛም ኦኬ እግዚአብሔር ፈቃድ አልነበረም ብለን የምንመለስበት ነገር ይሆናል። አንዳንዴ ደግሞ እግዚአብሔር በምህረቱ ነገሮችን ለመልካም ለውጦብን የሚመራብን ጊዜ አለና እንዲህ በጣም ቀላል በሆነ መንገድ አይደለም። ሁሉም ደግሞ ውሳኔ ነጭና ጥቁር አይደለም አይደለ? አሁን ለምሳሌ ሁለት ጥሩ እግዚአብሔር የሚከብርባቸው እኛም የምንጠቀምባቸው የስራ እድሎች አጋጠሙን ይባል። እኔ እንደዛ አይነት አጋጣሚ ውስጥ ሆኜ አውቃለሁ። የእግዚአብሔር ፍቃድ ያኔ ምንድን ነው ለእኔ ነጭና ጥቁር አይደለም አይደለ? ማለት ላይክ የማያምን ላግባ እና የሚያምን ላግባ አይደለም። አዎ ገባ አይደለ? ስለዚህ አንዳንድ ነገሮች ደግሞ በጣም ውስብስብ ይላሉ የእግዚአብሔርን ፈቃድ ለማወቅ። በዛን ጊዜ ነው ሰዎች ወዴት ነው ሪዞርት የሚያደርጉት? ወዴት ነው የሚሄዱት? እግዚአብሔርን ፊት እንዴት ነው ከእግዚአብሔርን ለመስማት ወዴት ነው የሚሄዱት የሚለው ጥያቄ በጣም አስፈላጊ ነው። ከዛ ደግሞ ምንስ ነው የሚጠብቁት ማለት ገባህ? አሁን እኔ ኤክስፔክቴሽናቸው ምንድን ነው? በጣም እኔ ያኔ የጠበቅኩት እንዲሁ ከራሴ ከግል ተሞክሬ ለማካፈል መጥፎ ባይሆንብኝ እግዚአብሔር በጣም በተለይ በአገልግሎት ላይ በጣም ግልጽ በሆነ ምሪት ነበር ሲመራኝ የነበረው ማለት ነው ለረጅም ጊዜ እና ወደ ሙሉ ጊዜ አገልግሎትም ስገባ ወደ ብዙ ነገር ስገባ በጣም ግልጽ በሆነ መልኩ በነቢያትም ቢናገረኝ ውስጤ ሙልት ብሎ ኮንፈርምድ ሆኖ እዚህ ነው ይህን ነው የማደርገው ብዬ ወስኜ ከዛ እግዚአብሔር ደግሞ በሌላ ነገር አመሳክሮ ቤተሰብ ሁሉም ነገር ግጥም ብሎ በቃ ረሃ ሆኜ ነበረ የመጣሁትና አይ ነው ከዛ የሆነ ሰዓት ላይ እንደዛ መሆኑ ቀረ ማለት ነው። ኦኬ እኔ መንፈሳዊነቴ የቀነሰ ነው ምንድን ነው ሀፕን ያደረገው? ለምንድን ነው እንደዚህ አይነት ነገር እግዚአብሔር ለምንድን ግልጽ ማያደርግልኝ? እና there was የሆነ ሲዝን ነበር በህይወቴ አንተም ነበርክበት ታስታውሳለና በጣም በቃ የእግዚአብሔር ፈቃድ ምንድን ነው ብዬ የምጠይቅበት ነጭና ጥቁር አልነበረማ። ከዛም ደግሞ ነጭና ጥቁር አለመሆኑ ብቻም ደግሞ ሳይሆን እግዚአብሔር ግልጽ የሆነ ምላሽ አልሰጠኝም እኔ በጠበቅኩትና በለመድኩት መልኩ ማለት ነውና እሱንም የእግዚአብሔርንም ምላሽ የኛንም ደግሞ ኤክስፔክቴሽን አይደለ የኛን ደግሞ ምንድነው ኤክስፔክት የምናደርገው የምንጠብቀው ምላሽ ደግሞ ጤነኛ መሆን አለበት። I think you're right። ምን እንደሆነ ታውቃለህ? አንድ በእያልክ የመጣልኝ ሀሳብ ምን እንደሆነ ታውቃለህ? ስለ ኤክስፔክቴሽን ስናወራ በዛውም አንደኛ እግዚአብሔር እንዲገለጥ የምንፈልግበት መንገድ መጽሐፍ ቅዱሳዊ ሳይሆን ምንድነው ከመጽሐፍ ቅዱስ ውጪ እኛ በራሳችን ገጣጥመን
የወሰነው መንገድ አለ። እግዚአብሔር እንዲህ ነው የሚናገረው መጽሐፍ ቅዱስ ላይ በአዲስ ኪዳን እንዴት ነው የሚናገረው የሚለው መንገድ አለ። ከዛ ደግሞ እኛ ገጣጥመን ትንሽ የምናውቃት ባይብል ኖሌጅ አለች። ከዛ የሆነ አለ አይደል ስፒሪቹዋሊቲ መስሎ የሚታየን በውስጣችን ነገር አለ። እነዚህን ገጣጥመን ከዛ እግዚአብሔር የሚናገርበት መንገድ ይህ ነው ብለን እንወስናለን። እውነትን እኛ እንናገራታለን ማለት እቺ ናት እውነት። በዚህ መንገድ ነው እግዚአብሔር የሚመጣው የሚገልጠው። ስለዚህ እዚህ ጋር ቁጭ ብዬ እጠብቀዋለሁ። በዛ ከመጣ እግዚአብሔር አይደለም። አዎ ሌላ ነገር ነው ማለት ነው። ከዛ ሁለተኛ ነገር ደግሞ ማለት ነው ስለ እግዚአብሔር ፈቃድ ያለን ነገር ነው። አሁን የእግዚአብሔር ፈቃድ ወይም እኛ ኢቭን እግዚአብሔርን ፈቃድ ለመቀበል ፈቃደኛ ነን ወይ ነው። ገብቶሃል አመለ? አሁን ለምሳሌ ጥሩና መጥፎን ስናስብ ጥሩ ምንድነው መጥፎ ምንድነው ብለን ስናስብ እኛ ጥሩ ማለት እንግዲህ ሀብታም መሆን ስታተስ ነው። በቃ ቆንጆ የፋሚሊ ፒክቸር በትንሽ ከተወሰነ ከ10 ዓመት በኋላ የሚገርም የፋሚሊ ፎቶ ስትነሳ ምናምን በቃ you have everything you want የምፈልገው ነገር እንዳለ አለ ምናምን ይህ ነው መልካም ብለን የምናስበው። መጥፎ ብለን የምናስባቸው ነገሮች ደግሞ ሰፈር ማድረግ ሊሆን ይችላል ምናምን መጥፎ ነገሮች ናቸው ብለን እንወስናለን። ከዛ እግዚአብሔርን ፈቃድ ምን እናደርገዋለን? እግዚአብሔር ፈቃድ መሆን ያለበት ጥሩ ነው እዚህ ጋር ማለትም ጥሩ ደግሞ እኛ ዲፋይን ባደረግንበት መንገድ ማለት ነው። ከዛ ግን መጽሐፍ ቅዱስ የእግዚአብሔር ፈቃድ ጥሩ የሆነችው የእግዚአብሔር ፈቃድ የትኛው ናት የሚለውን ለመቀበል ፈቃደኛ ነን ወይ? ምክንያቱም መጽሐፍ ቅዱስ ላይ የእግዚአብሔር ፈቃድ ለኛ ለክርስቲያኖች ጥሩ እንደሆነ እናውቃለን። ከዛ ግን ጥሩ ምን እንደሆነ ስናስብበት ክርስቶስን መምሰል ነው ይለናል። ዝም ብለን እናልፈዋለን። ክርስቶስን መምሰል የሚባል ኮንሰፕት አለ፣ ግን ዝም ብለን እናልፈውና ያን ያህል ሳናስብበት ጥሩ መሆን ማለትን ጥሩ የእግዚአብሔር ፈቃድን ምን ብለን እንወስናለን? ቅድም ያልኳቸው ነገሮች ማለት ነው። ስለዚህ ጥሩ የእግዚአብሔር ፈቃድ መልካሙ የእግዚአብሔር ፈቃድ ለኛ ሀብታም መሆን ምናምን መሆን ነው ብለን እንወስናለን። ስለዚህ እግዚአብሔርን የምንጠብቅበት እግዚአብሔር ፈቃዱን እንዲያሳየን የምንጠብቅበት መንገድ የተሳሳተ ነው። ከዛ ደግሞ ኤክስፔክቴሽናችን ስለ እግዚአብሔር ፈቃድ ያለን ኤክስፔክቴሽን ደግሞ ኦልሬዲ የተሳሳተ ነው። ለዛ እግዚአብሔር ፈቃዱን ለመቀበሉላ ፈቃደኛ አይደለንም። እግዚአብሔርን ፈቃድ ደግሞ የምንፈልግበት መንገድም የተሳሳተ ይሆናል ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ዕብራውያን 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና በአባቶቻችን ቨርዥን ትንሽ ትለያለች አባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ስለዚህ አሁን ለምሳሌ እኛ እያሰብን ያለነው ብሉይ ኪዳን ላይ ያለው አለ አይደል ፕሮፌት መጥቶ ይናገራል። ባይ ዘ ወይ ደግሞ ሁሌ ዲስትራክሽን ነው የሚናገሩት ፕሮፌቶች ብዙ ጊዜ ሁሌ ጥፋትን ነው የሚናገሩት። ያንን የምንፈልግ አይመስለኝም፣ ግን the same way አሁን እንፈልጋለን ፕሮፌት መጥቶ እንዲናገረን። ግን መጽሐፍ ቅዱስ እያለን ያለው ክርስቶስ የመጨረሻ እግዚአብሔር የመጨረሻ ቃል ነው የሚባለው the last word basically እና all that we need መጽሐፍ ቅዱስ ውስጥ አለ፣ ክርስቶስ ውስጥ አለ እና የሚያስፈልገን ነገር እንዳለ ክርስቶስ መጽሐፍ ቅዱስ ላይ አለ። እንትኑ ፕሮፌሲዎችን ምናምን እንተውና ኢቨን ትምህርቶችን የሰዎችን አድቫይሶች ጳውሎስ ለበሪያ ህዝቦች ነው ለምንድን ነበር የተናገረውን እንዳለ ከቅዱሳት መጽሐፍት ጋር እያዩ እንትን ይሉት ነበር፣ ይመዝኑት ነበር። የሚናገረው ነገር ልክ ነው አይደለም የሚለውን ነገር ማለት ነው። እና አፕሪሺየት ሲያደርግላቸው ሁላ ይሄ ጥሩ ነው መልካም ነው ብሎ ሲያይላቸው እናያለን እዛ ጋር ማለት ነው። ስለዚህ አይ ቲንክ እግዚአብሔርን ቃል የምንፈልግበት መንገድ በአዲስ ኪዳን ላይ መጽሐፍ ቅዱስ መሆን አለበት ነው። የእግዚአብሔር ፈቃድ የት ናት? እዛ ናት እዚህ ናት ብለን የምናስብበት ጊዜ መልፋትም የለበት። በጣም ትክክል። ምንድነው የእግዚአብሔር ቃል? መጽሐፍ ቅዱስ ላይ በተገለጠልን ክርስቶስ ነው። በቃ የእግዚአብሔር ፈቃድ እኛ ክርስቶስን እንድናይ እንድንመስል እንድንከተል ነው። ከዛ ጥሩ ነው ደግሞ የእግዚአብሔር ፈቃድ ብለን የእግዚአብሔርን ፈቃድ እየተከተልን ከሆነ እግዚአብሔር ፈቃድ ኦልቲሜት ፋይናሊ መጨረሻ የምታመጣው ግብ ምንድነው? ክርስቶስን መምሰል፣ ቅድስናችንን ክርስቶስን እየመሰልን መሄዳችን ነውና እግዚአብሔር መልካም ሐሳብ ለኛ በሰፈሪንግ ውስጥ ሊመጣ ይችላል ነው። መከራን በመከራ ውስጥ ሊመጣ ይችላል። እሱን ለመቀበል ፈቃደኛ ነን ወይ? እሱን የእግዚአብሔር ፈቃድ ነው ይህ መልካም ነው ብሎ ለመውሰድ ፈቃደኛ ነን ወይ? እኛ ሲጀመር የእግዚአብሔርን ፈቃድ እንሻለን እንላለን፣ ግን የእግዚአብሔር ፈቃድ የእውነት ብናውቀው ለመቀበል ፈቃደኛ ነን ወይ? ምን ትላለህ? በጣም ከባድ ነው። ምክንያቱም የእግዚአብሔርን ፈቃድ ማወቅ አንድ ነው፣
አይደል? አንዳንዴ ደግሞ ባላወቅኩ የሚያስብል ነገር ባልተጠየቅኩኝ የሚያስብል ምክንያቱም ምንድነው ኢዮብ የሚለው መልካሙን ከእግዚአብሔር እጅ እንደተቀበልኩ ክፉንም መቀበል አንዳንድ ሰው ነው እግዚአብሔር ኦልቲሜትሊ እግዚአብሔር መልካም ነው እኛ በምናየው እይታ ሳይሆን በሱ እይታ ኦብጀክቲቭ በሆነ እውነታ እይታ ማለት ነው። ግን ለእኛ መልካም ያልሆነ ሊመስለን ይችላል። ለኢዮብ ቤተሰቦቹን ማጣት ምናምን መልካም አይደለም፣ ግን አልቲሜትሊ ማለት ነው። ምክንያቱም እግዚአብሔር መልካም ስለሆነ እሱ የመልካምነት ትርጓሜ ዴፊኒሽን ስለሆነ ብቻ አይደለ ሰው መልካም ነው የምንለው ኳሊፋይ ሲያደርግ ነው አይደል? እንደዚህ ኦኬ ነው። እግዚአብሔር የሚያደርገው ነገር በሙሉ መልካም ነው። ስለዚህ መልካምነቱ እንትን አይልም፣ ምንድን ነው ጥያቄ ውስጥ አይገባም አይደለ? ነገር ግን ለእኛ መልካም ያልሆነ ነገር ሊሆንልን ይችላል። እግዚአብሔር ደግሞ ሉዓላዊ ስለሆነ ከሱ ፈቃድ ውጭ ችላ ብሎት አይደለም እኮ ኢዮብን ሀፕን ያደረገው ያ መከራ የተቀበለው ማለት ነው። ባሪያ ኢዮብ ገባህ አይደለ? ሰይጣን የሆነ ከእግዚአብሔር ጋር እኩል ይነኝ የሆነ ተፎካካሪ ፓርቲ አይደለም አይደለ? ሰይጣን የእግዚአብሔር ባሪያ ነው። የእግዚአብሔር ምንድን ባሪያ ኢን ሴንስ የእግዚአብሔር እንትን ነው፣ ታዛዥ ነው፣ የወደቀ መልአክ ነው። ከዛም ደግሞ ወድቆም የእግዚአብሔርን ፈቃድ ነው የሚፈጽመው ማለት ነው። ያም በጣም የእግዚአብሔር ፈቃድ የምናስብበትም እሳቤ በጣም መስፋት አለበት ማለት ነው። የእግዚአብሔር ፈቃድ ቅድም አንተ ስትናገር የነበረው የእግዚአብሔር ፈቃድ ለእኛ ኢሚዲየት መልካም አይደለም፣ መልካምነት አይደለም። ሁሌም ላይሆን ይችላል አይደለ? አሁን እኛ ገንዘብ እንዲኖረን ወይም ደግሞ የሆነ የታመመ ዘመዳችን እንዲድን ልንፈልግ እንችላለን። የእግዚአብሔር ግን አልቲሜት አይደለ? እግዚአብሔር በእኛ ዓለም ውስጥ የሚኖር አይደለም። እኛንን በእሱ ዓለም ውስጥ እየኖርን ያለ ነው። እሱ በእኛ ፍላጎትና በእኛ እንትን ውስጥ አይደለም ቱንድ ተቃኝቶ የሚኖረው። እኛንን በእሱ ዓለምና በእሱ ፍላጎት ውስጥ ነው አይደለ? ስለዚህ የእግዚአብሔር ዋነኛ ዓላማ የራሱ ክብር ነው። ክብሩ በምን ይመጣል ነው? የእግዚአብሔር ክብር ሙሴ ማየት ያልቻለውን ክብር እኛ በክርስቶስ በኩል አይተነዋል። ቅድም አንተም የተናገርከው በቅዱሳት ምንድነው መጽሐፍት በነቢያት ተናግሮ ነበር። አሁን ግን በልጁ ዓለማትን በፈጠረበት በልጁ በክርስቶስ ተናገረን። ያን ጊዜ እግዚአብሔርን ክብር አይተነዋል። ስለዚህ እግዚአብሔር ፈቃድ ስንጠይቅ ሌላኛውን ጥያቄ መጠየቅ እግዚአብሔር እኛ ጠይቀን መመለስ የምንችለው ጥያቄዎች ይመጣሉ። ምንድነው? እግዚአብሔር ይከብርበታል ወይ? ከዛ ደግሞ አንዳንዴ ደግሞ ጥያቄ የሚሆኑብን ምላሾች ይሰጡናል ማለት ነው። አንዳንዴ ነጭና ጥቁር ያልሆነ መልስ እግዚአብሔር ይሰጠናል። ዝም ይላል። ይህም ምላሽ እኮ ነው የእግዚአብሔር ፈቃድ። ጌታ ሆይ ወዴት ልሂድ? ዝም። ጌታ ሆይ ልሂድ፣ ልመለስ፣ ልቀመጥ፣ ልተኛ የሚል ጥያቄ ነጭና ጥቁር አለ አይደለ? ልንጠይቅ እንችላለን። እግዚአብሔር ዝም ይላል። የእግዚአብሔር ፈቃድ ምንድን ነው? ትዕግስት እንድንማር ነው፣ በእሱ እንድንታመን ነው። ይሄ በሙሉ ደግሞ የእሱን ክብር ስለሚያመጣ ነው ማለት ነው አይደለ? ኢዮብ በዛ ውስጥ ማለፉ ምንድን ነው? በመጨረሻው ቀን የእግዚአብሔር ክብር እንዲገለጥ ነው አይደለ? ክርስቶስ ከሁሉም በላይ የተሰቃየው ምንድን ነው? የእግዚአብሔር ክብር እንዲገለጥ ነው። ብዙዎች ጠይቀዋል። አንፌር ነው፣ እግዚአብሔር መልካም አይደለም፣ እንዴት ልጁን እንደዚህ ይቀጣል ሊሉ ይችላሉ። ኖ፣ እግዚአብሔር መልካም ነው። መልካምነቱ ጥያቄ ውስጥ አይገባም። ግን የእግዚአብሔር መልካምነት ሳይሆን ጥያቄው የእግዚአብሔር ክብር ነው። እግዚአብሔር ክብሩ በዛ ሊገልጽ ስለወደደ፣ ስለዚህ እኛ ጥያቄዎቻችንን መቃኘት መቻል አለብን። ምላሹን ደግሞ ለመቀበል የተዘጋጀ ልብ ሊኖርን ይገባል ማለት ነው። I think well said። ለመጨረሻ ያህል ዝም ብዬ ስለ እግዚአብሔር ፈቃድ፣ እግዚአብሔር መልካምነት፣ እግዚአብሔር መልካም ፈቃድ ለክርስቲያኖች ምን እንደሆነ ሳስብ የሚመጣልኝ ሮሜ 8:28 ላይ የሚለው ነው። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲያደርግ እናውቃለን። እግዚአብሔር ሁሉን ነገር በጎ እንዲሆን ለክርስቲያኑ ማለት ነው። ክርስቶስን ለሚወደው፣ እግዚአብሔርን ለሚወደው ሁሉ ነገር መልካም እንዲሆን፣ ሁሉ ነገር አብሮ ሲሰራ መልካም እንዲሆንለት። ከዛ ደግሞ 29 ላይ ምንድን ነው የሚለው? እዛው እንትን ላይ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗቸዋልና። ስለዚህ አሁን የልጁን መልክ መምሰል አለብን። መልካም ነው። ክርስቶስን መምሰል መልካም ነው። ከዛ ደግሞ ነገሮች ሁሉ ደግሞ
ኦልቲሜትሊ ክርስቶስን እያስመሰሉን ይሄዳሉ። ለበጎ ይሆንሉን ይመጣል። ለበጎ በጎ ክርስቶስን መምሰል ስለሆነ በጎ ያ ሀብት ያ መኪና አይደለም ያ ቤት ሳይሆን ያ ጤንነትም ላይሆን ይችላል። በጎ ክርስቶስን መምሰል ስለሆነ ማለት ነው። ምክንያቱም የሆነ ቪዲዮአችን ላይ ስናወራ አንተም ብለን ነበር ኢቭን ምቾት ሲበዛ አንዳንዴ ጸሎትን እንረሳለን ምናምን ብለን ነበር። ከዛ ጸሎትን ደግሞ ክርስቶስ እግዚአብሔር አንዳንዴ የሚያመጣበት መንገድ ወደ ህይወታችን በሰፈሪንግ በችግር ውስጥ በመከራ ውስጥ ነው እና አሁን ደግሞ ክርስቶስን መምሰል ክርስቶስን እየመሰል መሄድ ከሆነ መልካም የሆነው ነገር እግዚአብሔር ሁሉን ነገር ደግሞ ለዛ እየሰራው ነው። በዛ መታመን ይችላል ክርስቲያኑ እግዚአብሔር ፈቃድ ለኔ አሁን መጥፎ ነው ጥሩ ነው ምናምን እያለ ሳይሆን ኦር እዛ ጋር አመለጠኝ ወይ እግዚአብሔርን ፈቃድ አሳድጄ ሊያዘው እዛ ጋር ቅያሱ ያኛው ነው እና ኦሬዲ ስቻዋለሁ ሳይሆን በቃ love Christ ክርስቶስን ውደደው አይደል? ከዛ ደግሞ እግዚአብሔር ደግሞ በጎ ፈቃድ በጸጋው ምን እያደረገን ነው? ህይወታችን ውስጥ እኛ ክርስቶስን እንድንመስል እኛ በጎውን ክርስቶስን የሚመስል እንድንመስል በጎ ፈቃዱ ነው ኦሬዲ። ስለዚህ ያ ይሰራል በህይወታችን። ስለዚህ ክርስቲያን ታመን፣ በእውነት ታመን። በቃ እግዚአብሔር ይህንን በህይወት እየሰራ ነውና ታመን እግዚአብሔር ፈቃድ ለአንተ መልካም ናት፣ ጥሩ ናት። እሷም ግን ይህንን ትመስላለች፣ ክርስቶስን መምሰል። አንተን ክርስቶስን ማስመሰል ነው የምትፈልገው። እግዚአብሔር ፈቃድ ማለት የተናገርከው ቃል ለእኔ እግዚአብሔር የመለሰበት መንገድ ነው። ቅድም ስለ ነበረው በሱ ቃል ነው። እግዚአብሔር ረጅም ጊዜ ነው የጸለይኩት፣ ረጅም ጊዜ ነው ከመንፈሳዊ ሰዎች ምክርን የጠየቅኩት። በቃ ላይ እንደለመድኩት እግዚአብሔር ነጭና እንዲያለ እንዲመራኝ ነው እግዚአብሔር የሰጠኝ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን። ብዙ ሰዎች መጥተው እግዚአብሔር የእንትን አምላክ አይደለም ብዙ ነገር ብለውኛል። ግን በቃ እግዚአብሔር የሰጠኝ ቃል ነገር ሁሉ ተያይዞ ለበጎ ነው። በቀኑ መጨረሻ ምን ብዬ ማመን ነበረብኝ? ከምሪትና ኦኬ እግዚአብሔር ተናግሮኛል ብዬ ላላ ያልኩ ከማለፍ ይቅር ኦኬ ምን እንደሚገጥመኝ አላውቅም፣ ግን ጌታን እታመነዋለሁ። እስካሁን የመራኝ እግዚአብሔር ታማኝ እንደሆነ አውቃለሁ። አሁን የምመርጠው ምርጫ ቶታሊ በእኔ ነው። ከተሳካ የእግዚአብሔር ነው፣ ከተሳሳትኩ ደግሞ የኔ ነው። ኢዘር ወይ ግን እግዚአብሔር ደግሞ ይዞኛል። ሲገርም የክርስቲያን ተስፋ ደስ ሲል ነገር ሁሉ ተያይዞ ለበጎ ነው። በቃ ላይ ማለት እኔ በእግዚአብሔር ነው የታመንኩት፣ እኔ እንደ ሀሳቡ ነው የተጠራሁት። ስለዚህ ነገሬ በሙሉ በእግዚአብሔር በቸልተኝነት አይደለም። ገባህ አይደለ? እየኖርኩ የነበርኩት እግዚአብሔር ፊትም ፈልጌ ነው። ግን ያንን ቃል ያ ምንድነው ጥቅስ ለእኔ በጣም ህይወት ነው ይዘራልኝና በቃ ወደ ላቀ እምነት ነው እግዚአብሔር ያሻገረኝ። ያ ለምን አሁን ምንድነው ዞር ብዬ ሳየው ያ ሲዝን ያ ወቅት ለምን በህይወት ውስጥ አለፈ ስለ ኦኬ እግዚአብሔርን በላቀ መልኩ ደግሞ እንዳምነው ማለት ነው። ከልጅነት ጀምሮ እግዚአብሔር እንዲህ ያለ በቃ ሰው ሁሉ ዋው አንተ እግዚአብሔር በቃ በጣም ታድለ እንደዚህ ግልጽ ሆኖ ምናምን ያደግኩ ሰው ነኝና ኦኬ አሁን ደግሞ ፍራይዴ የነበረው ማለት ነው እግዚአብሔር እኮ እንደዚህ ነው ሲጠራኝ ይምላቸው የነበሩት ነገሮች ኦኬ አሁን አላውቅም። እና ሰዎች ሁሉ ሲነግራቸው ሂዩሚሊቲ ሁሉ አፍ ንግግሬ ውስጥ በቃ አዎ እኔ እንደዚህ ነው የሚመስለኝና ያው ልሳሳትም እችላለሁ ሰው ስለሆንኩኝ ትህትናን ሁሉ አመጣ በህይወቴ ውስጥ። ይሄ የመንፈስ ፍሬ በህይወቴ ውስጥ ሊገለጥ ሆነ ማለት ነውና ዞር ብዬ ሳይው እግዚአብሔር ለዛ ነው ያደረገው እላለሁ። ከዛ ደግሞ ሌላኛው የተማርኩት ነገር ምንድነው? ሮሜ 12 ምዕራፍ 12 ቁጥር 2 ላይ እንዲህ ይላል፣ መልካሙን ደስ የሚያሰኘውን ፍጹም የሆነውን ነው አስብ። መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ ማወቅ እንድትችሉ። ሌላ ቦታ ሌላው ፈትናችሁ ማወቅ እንድትችሉ ይላል። እኔ ፈትኜ የእግዚአብሔርን ፈቃድ ማወቅበት ወዴት እየሄድኩ እንደሆነ ያው ቃሉን ማንበብ ነው። እንድትችሉ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ምን ማለት ነው? የክርስትና ህይወት ማለት ነው ሁሌም ስፑን ፊድ እየተደረግን እግዚአብሔር ፈቃድ ይሄ ነው ይሄን አትንካ። ልጅ እኮ እንደዛ ነው አይደል? ሲያድግ ካካ እሳት እፉ እየተባለ ያድጋል አይደል? እያደገ ሲመጣ በቃ ጤነኛ የሆነ ልጅ በራሱ ማገናዘብ የሚችል በራሱ ኦኬ የቤተሰቦቹን ፈቃድ የሚያውቅ ልጅ እየሆነ ነው የሚመጣው። ኦኬ ኦልሬዲ ከዚህ በፊት እንደዚህ በዚህ ውስጥ አልፌያለሁ፣ ቤተሰቦቼ እኔ ያሳደጉኝ እንደዚህ ነው። በቤተሰቦቹ አስተዳደግ ላይ ማንነቱን ምንድነው ልጅህን በምትሄድበት መንገድ ምራው አይደለ?
እንዲሁ ነው እግዚአብሔርም አባትነቱ፣ እንዲሁ ነው እግዚአብሔር መሪነቱ። ከዚህ ቃል መረዳት እንደምንችለው ማለት ነው። ሌላ ጊዜ ኢንፋንት እንደነበረበት ሕፃን እንደነበረበት በመንፈሳዊ ህይወታችን መቀጠል የለብንም። ያ ማቹሪቲ አይደለም። እግዚአብሔር እኮ በ7 መንገድ ነው የተናገረኝ። ያ መስማት ስላልቻልክ አንዳንዴ ፕራይድ አርጌኔ ስጠቀም የነበረው በጣም አረጋግጦልኝ ነበረ። በቃ ይሄ በዚህ ሲመራኝ በዚህ በኩል ተናግሮ በዛ በኩል ተናግሮ ቆመ ብዬ ታሰበው። ግን ለምን መስማት ስላልቻልኩ እግዚአብሔርን ድምፅ ስላልተለማመድኩኝ ነው። እና እግዚአብሔርን ድምፅ እኔ የማስበው ኦደብል በሆነ ልጄ ሆይ በሚል ነው ይናሚ። ግን ቃሉ ምንድነው የሚለው? ይህን ዓለም በማይመስል አይደለ አዲስ ልብን እግዚአብሔር ሰጥቶናል አይደለ? ክርስቶስን የሚመስል የክርስቶስ አእምሮ የእናንተ ነው ብሎናል አይደለ? ፊልጵስዩስ ላይ። ስለዚህ በዛ ማንነት በአዲሱ ማንነታችን ውስጥ ሆነን በእግዚአብሔር ቃል የተቃኘ አእምሮ ይዘን ማመዛዝነን የምናውቀው ነገር ነው የእግዚአብሔር ፈቃድ አይደለ? ስለዚህ አንዳንድ ነገሮች ሚዛናዊነት ይጠይቃል። አይ ነው ስራ ይመስላል። ተመልሰን ምንፈልገው እኛ ምንድነው ሚራክለስ የሆነ ነገር ነው አይደለ? ነቢይ መጥቶ ደውሎልን ማን እንደሆን ካላቅም ስምህን አላቅም ስልክ ቁጥር ይሄ ነው እንዲህ እንድታረግ እግዚአብሔር ይፈልጋል። ዋው ምናምን እና ሁሌ እሱ እንዲያደርግ ደግሞ ሀፕን አያደርግም። እውነታው እሱ ነው። በቃ አያደርግም እንደዛ አይነት ነገር። እግዚአብሔር እንደዛ የሚመራን አይደለም አይደለ? እግዚአብሔር ለኛ እድገት ነው፣ ወደ ክርስቶስ ፍጹም ሙላት አይደለ? ወደ እግዚአብሔር ፍጹም ሙላት እንድናድግ የሚፈልግ ነው። ስለዚህ በመንፈሱ ይመራናል። መንፈስ ቅዱስ ከኛ ጋር አለ አይደለ? ሌላ ሰው ያለው አክሰስ እኛ ጋር የሌላ አክሰስ የለም አይደለ? ሁላችንም ምንድነን? አንድ ሊቀ ካህን አለን። ሁላችንም ካህናቶች ነን። የሆነ ሰው ያለው በቃ የሆነ ስፔሻል ቪአይፒ ሮም የለም። በክርስቶስ በኩል ሁላችንም ወደ ቅድስተ ቅዱሳን መግባት ሆኖልናል። ስለዚህ ይሄንን ሁሉ እውነት ይዘን የእግዚአብሔርን ቃል ከሁሉም በላይ ደግሞ ስህተት የሌለበትን አይደለ ሁሉንም የሚመረምር ግን የማይመረመር የሆነውን የእግዚአብሔርን ቃል ይዘን እግዚአብሔርን ፈቃድ ማወቅ አንችልም ብሎ ማሰብ በጣም ትልቅ ነው። ስለዚህ እግዚአብሔር ፈቃድ በጣም ቀላል ነው ለማወቅ፣ ግን የታደሰ አእምሮ ይፈልጋል። ዓለምን የማይመስል አእምሮ ይፈልጋል። ደሞር የእግዚአብሔርን ቃል ባወቅን ቁጥር ደሞር ነገሮች ቅልል ብለውልን እሱ የእግዚአብሔር ፈቃድ አለ ለምስትባል እግዚአብሔር ቃል ለዚህ ይላል፣ እዛ ይጣረሳል። ያን ያህል የተደበቀ አይደለም ነው። የሚፈልግበትን ቦታ ለሚያውቅ ሰው ያን ያህል ድብቅ አይደለችም የእግዚአብሔር ፈቃድ። ዋና ፕላርግልህ ከዛ የሚመጡን ትንቢቶች መመርመር ትጀምራለህ። ጭራሽ ገባህ አይደል? መጽሐፍ ቅዱስ እንደዛ ነው የሚያስቀምጠው። ገባህ አይደል? ትንቢትን አትናቁ ግን መርምሩ ይላል። ገባህ አይደል? መጀመሪያ ዝም ብለህ ይሄን እንትን በል እሺ ስትል የነበረው ኦኬ አይ ዶንት ቲንክ እሱ የእግዚአብሔር ፈቃድ ለእኔ አይደለም ብዬ እና ወደዛ ነው እግዚአብሔር እንድናድግ የሚፈልገው የእግዚአብሔር ፈቃድ በማወቅና ቅድም ካልኩት ጋር የሚገናኝ ነገር ነው። አንተ አሁን ያልከው ነገር አንድ ነገር እግዚአብሔር ፈቃድ ለኛ መልካም ናት። ለክርስቲያኑ የእግዚአብሔርን ፈቃድ የሚፈራ ሰው ሳይሆን መሆን ያለበት እግዚአብሔርን ፈቃድ የሚታመን ሰው። ምክንያቱም የእግዚአብሔር ፈቃድ ለክርስቲያኑ መልካም ናትና። መልካም ግን ምንድናት? መልካም ክርስቶስን መምሰል ነው። ለኛ መልካም ያ ነው። በቃ ይሄ ጭንቅላታችንን ማስተካከል ያለብን ይሄ ነው። እግዚአብሔር ክርስቶስን ሞር እያስመሰለን የሚሄድ ነገር እንዳለ መልካም ነው። ከዛ ፋይናሊ ሁሉ ነገር ወደዛ ይመራናል። እግዚአብሔር ኃያል ስለሆነ እግዚአብሔር ሉዓላዊ ታላቅ ኃያል አምላክ ስለሆነ ነገሮችን ሁሉ በመጠቀም በእኛ ህይወት ብናሳልፈው ነገር በሁሉ በመጠቀም ወደዛ ይመራናል። ስለዚህ የእግዚአብሔርን ፈቃድ ታመኑት፣ ውደዱት፣ ጸልዩት፣ ፈልጉት። በቃል ውስጥ ደግሞ አገኙት። ጌታ ይባርካችሁ። ጌታ ይባርክ። በጣም እኔ በጣም ነው የተባረኩበት። አይ ሆፕ ይሄ ትንሽ እግዚአብሔርን ፈቃድ በመፈለግ ውስጥ ላለን ለሁላችንም መልስ እንደሚሆን፣ ምሪት እንደሚሆን፣ እርማትም እንደሚሆን አንዳንዴ በምናይበት መልኩ እንደተጠቀማችሁበት ተስፋ እናደርጋለን። ለሌሎች በማካፈል እና በማጋራት እንድትተባበሩ እንጠይቃለን። በሚቀጥለው ኤፒሶድ እስከምንገናኝ መልካም